ADHD ምናልባት ይሄንን ቃል ከዚህ በፊት ሰምታችሁ ልታውቁት ትችላላችሁ ኦር ደግሞ ምናልባት ADHD ዳያግኖስ ተደርጋችሁ ላይፋችሁን እንዴት አድርጋችሁ ባላንስ ማድረግ እንዳለባችሁ ግራ ገብታችኋል but either way don't worry በዛሬ ቪዲዮ ላይ ADHD ምንድነው እንዴት ነው ዳያግኖስ የሚደረገው እንዴትስ ነው ደግሞ ሶሉሽን የምናበጅለት የሚለው ነገሮች በረም አድርገን እናወራበታለን Hi everyone እኔ ናችሁ ይዲዲያ ባላለው ፐርሰናል ኮች እንዲሁም ደግሞ የዴሊ ሞመንተም ኮሚኒቲ ፋውንደር እና CEO ነኝ and of course ደግሞ የday one planner እና ጆርናልም ፋውንደር and also CEO ነኝ ማለት ነው Anyways እንኳን ደህና መጣችሁ በዚህ ቻናላችን ላይ እንግዲህ በሳምንት 3 ጊዜ ለእናንተ የሚጠቅሙ እንደዚህ ሰልፍ ዲቨሎፕመንት ላይ ፎከስ ያደረጉ ኮንቴንቶችን ሼር አደርጋለሁ ስለዚህ ምናልባት ራሳችሁ ላይ መስራት ማደግ ኢንትረስታችሁ ከሆነ ሰብስክራይብ በማድረግ ፋሚሊያችንን ጆይን አድርጉ ዲስክሌመር ስለ ADHD ሳወራ እኔ ዶክተር አይደለሁም ቴራፒስት አይደለሁም ኦር ደግሞ ምንም አይነት ሰርቲፊኬሽን የለኝም ስለዚህ እዚህ ቪዲዮ ላይ የማወራቸው ነገሮች በጠቅላላ እኔ ፐርሰናሊ የሄድኩባቸው ያየኋቸው እንዲሁም ደግሞ እየሰሩልኝ ነገሮች ነው ሼር ማድረጋቸው and of course ደግሞ አንዳንዶችን ሪሰርች ሰርቼባቸው ነው ስለዚህ የምናገረው ነገር just take it with a grain of salt okay so በመጀመሪያ ADHD ዲፋይን እናድርገው ADHD ሲተነተን attention deficient hyperactivity disorder ይባላል so ቃሉ ላይ እንግዲህ እንደሰማችሁት የአቴንሽን ችግር ያለበት ማንኛውም ሰው probably ADHD ያለበት ማለት ነው now ከዚህ በፊት እንግዲህ እንደነገርኳችሁ እኔ personally ADHD እንዳለብኝ በጣም ቆይቻለሁ ካወኩኝ ስለዚህ ያንዳንዱ ላይፍ ስታይል ላይ actually affect ያደርገኛል ከምንም በላይ ደግሞ የኢትዮጵያ ሀገር ሲስተም ለኔ አይሰራም so ለዛ ነው ብዙ ጊዜ ስራዎች ላይ መቆየት አልችልም or ደግሞ even ዩኒቨርሲቲን ያው ድሮፕ አውት አድርጌ የወጣሁት ማለት ነው ስለዚህ እናንተም ብትሆኑ አንድ ነገር ላይ ፎከስ ማድረግ አንድ ነገር ላይ really ቁጭ ብሎ ስራን መስራት or ደግሞ የሆነ ሲስተምን መከተል ትንሽ ካቃታችሁ then probably ይሄኛውም አንዱ የADHD ችግር ሊሆን ይችላል ስለዚህ እንደነገርኳችሁ እንግዲህ ቃሉ ላይም ገና ትንታኔው ላይም እንደሚናገረው it is የአቴንሽን ችግር ነው የፎከስ ችግር ነው ስለዚህ ADHD ያለባቸው ሰዎች ቴክኒካሊ ስራዎቻቸውን ሲሰሩ የራሳቸውን ህግጋት የራሳቸውን ሲስተም ያወጣሉ እንደነገርኳችሁ አለበለዚያ ማንንም ሰው እንደዚህ አድርጉ ስላላቸው ያ ነገር አይሰራላቸው ስለዚህ እኔም early age እነዚህ ነገሮች ዲስከቨር ስላደረኩኝ ህይወቴ ላይ ምን ማድረግ እንዳለብኝ ኤግዛክትሊ አውቃለሁ and እሱም ደግሞ ብቻ ሳይሆን ምን አይነት ሲስተምም ለራሴ ማውጣት እንዳለብኝ አውቃለሁ because YouTube ላይ ማአት አይነት ቲፖች ይኖራሉ ማአት አይነት ሶሉሽኖች ይኖራሉ ግን ዩዥዋሊ ያ ነገር ለኔ አይሰራልኝም ስለዚህ የማደርገው ምንድነው ኦኬ ነገር ለገሊ ከሰራለት then እኔ ከራሴ ላይፍ ስታይል ጋርና እንዲሁም ደግሞ ከዚህ ዲስኦርደር ጋር እንዴት አድርጌ ነው የማስተካክለው የሚለው ነገር ነው የማየው ስለዚህ ምናልባት እንግዲህ እናንተም የአቴንሽን ችግር ካለባችሁ ወይ ዝም ብላችሁ እኔ ፎከስ የለኝም ምናም ከማለት ይልቅ ምናልባት ይሄ ሊሆን ይችላልና ምናልባት ዶክተር ጋር ሄዳችሁ ዳያግኖስ ብትደረጉ ጥሩ ነው ግን እስቲ ደግሞ እነዚህ ነገሮች ካሉብን ታዲያ እንዴት አድርገን ነው ላይፋችን ላይ ማስተካከል የምንችለው ባላንስስ ማድረግ የምንችለው ካላችሁ well ለዚህ አንዳንድ ስቴፖችን ልንገራችሁ የመጀመሪያው naming the pattern instead of fixing it ነው ማለትም ምናልባት ADHD ካለባችሁና ካረጋገጣችሁ ዝም ብላችሁ ከመሬት ተነስታችሁ ይሄ ነው ያ ነው ስለዚህ እንደዚህ ነገር ፊክስ ማድረግ አለብኝ ፎከስ ማድረግ አልችልም ስለዚህ አላርም ሉምና ከማለታችሁ በፊት በመጀመሪያ የእናንተ ADHD በህይወታችሁ ውስጥ እንዴት አድርገው ሾው አፕ እንደሚያደርግ ማየት አለባችሁ ለምሳሌ አሁን እኔ የፎከስ ችግር የለብኝም የኔ ADHD actually ኢንተረስት ላይ ነው ችግሬ ማለትም አንድ ነገር ላይ ኢንተረስት ከሌለን አቴንሽን አልሰጥም ፎከስም አላደርግም ለዚህም ነው እንግዲህ አንዳንድ ነገሮችን ስሰራ አይ ሜክ ሹር በመጀመሪያ ያ ስራ ለኔ ኢንጆየብል እና ኢንተረስት ነው ወይ የሚለው ነገር አያለው and ከዚህ በፊት እንደነገርኳችሁ ስራዬ ላይ እንኳን ሲሆን ያ ኤክሳይትመንት ወይም ደግሞ ያ ኢንተረስት ቀስ በቀስ ከጠፋ ኢሚዲየትሊ ከዛ ስራ እወጣለሁ ምክንያቱም ምንም አይነት ጥቅም ስለሌለኝ እዛ ቦታ ላይ ማለት ነው so የመጀመሪያ የማደርገው ነገር እሱ ነው finding the pattern so እናንተም ብትሆኑ ህይወታችሁ ውስጥ ADHD ብቅ ሲል እንዴት ነው ብቅ የሚለው ስራችሁ ላይ እንዴት ነው አፌክት የሚያደርጋችሁ ፎከስ ሉዝ ማድረግ ብቻ ላይሆን ይችላል እንዳልኳችሁ ኢቭን መልቲታስክ የምታደርጉ ከሆነ ይሄኛውም አንዱ የADHD ችግር ነው ስለዚህ the first thing ማድረግ ያለባችሁ ፓተርኑን ኖቲስ አድርጋችሁ ኦኬ እዚህ ጋር እንደዚህ ሲሆን ችግር አለ and then የዛን ጊዜ ነው ሶሉሽኑን የምናወራው ማለት ነው ሁለተኛው ደግሞ አንከር ሃቢት ያስፈልጋችኋል now ይሄ አንከር ሃቢት ምን ማለት መሰላችሁ በቀናችሁ ውስጥ እናንተ ፕሮዳክቲቭ እንደሆናችሁ ወይም ደግሞ የሆነ ስራን አክሽን እንደሰራችሁ የሚሰማችሁን ነገር ማግኘት ነው ለምሳሌ አሁን እኔ ቀኑ ሙሉ ስራ ልሰራ እችላለሁ ግን ያ ሴንስ የለውም ውስጤ like no productive አልሆንኩም እንደዚህ ማድረግ ነበረብኝ ግን like አልተሰማኝም እላለሁ sometimes ስሜቴንም ስለማዳምጥ ማለት ነው ስለዚህ ለኔ actually በጣም ኢምፖርታንት ነገሩ ምንድነው ጆርናሌ ላይ መጻፍ ወይም ደግሞ የሰራሁትን ነገር ትራክ ማድረግ አለብኝ if ማታ like ጧት ተነስቼ ያንዳንዱም ሰራቸው ነገሮች ሊስት አድርጌ ማታ ከመተኛቴ በፊት ደግሞ እነዛ ነገሮች ቼክ ማድረጌ ያ
ያንን ዶፓሚን ሪሊዝ ያደርግልኛል። ስለዚህ እናንተም ብትሆኑ ያ አንከር ሀቢት ምንድነው? አይዘር ቱ ዱ ሊስት ማዘጋጀት ነው፣ ከዛ ማታ ከመተኛታችሁ በፊት ያንን ነገር ቼክ ማድረግ ነው፣ ኦር ደግሞ as simple as taking a walk ሊሆን ይችላል፣ ማይንድፉል ሜዲቴሽን ማድረግ ሊሆን ይችላል፣ መጽሐፍ ለ5 ደቂቃ ማንበብ ሊሆን ይችላል። what is that one thing actually ዛሬ I did something እንድትሉ የሚያደርጋችሁ ነገር። ሶ ቅድም እንደነገርኳችሁ with ADHD ያለበት ሰው መልቲታስክ ራሱ ሊያደርግ ይችላል። and ከምንም በላይ ደግሞ አንዳንድ ጊዜ መልቲታስክ ማድረጋችሁ ሌዚነትም ሊሰማችሁ ይችላል። ስለዚህ እዚህን ጊዜ ዝም ብላችሁ ፕሮካስቲኔት አደርጋለሁ እኔ እኮ ሌዚ ነኝ ልትሉ ትችላላችሁ። ኖ ህይወታችሁ ግን የሚናገረው ነገር actually ስራን ሰርታችኋል፣ ግን ያ ሴንስ የለም። ስለዚህ ያንን ሴንስ ለማምጣት የሚያስችላችሁን የትኛውን አንከር ሀቢት ክሬት ማድረግ አለባችሁ ማለት ነው። ሶ አይምሯችሁ ፋንክሽናል ሞድ የሚለውን ነገር ኦን እንዲያደርግ ማለት ነው። ሶ እንበልና ወክ ላድርግ ካላችሁ then አይምሯችሁ ኦኬ this is something important I'm interested in this then functional mode ኦን ይላችኋል። ሶ by doing this actually ብዙ ነገሮችን ሴቭ ታደርጋላችሁ ስፔሻሊ የሜንታል ዲስኦርደር ስለሆነ ADHD ማለት ነው። ሶስተኛ አይምሯችሁ ክሬቲቭ አይዲያዎችን ማመንጨት እንጂ አይዲያዎችን ስቶር ማድረግ አይችልም። people with ADHD to be honest አንዳንድ ነገሮችን አናስታውስም ሪያሊቲውን ስናገር ማለት ነው። yes በተቻለ መጠን ነገሮችን ፎከስ ለማድረግ ሞክራለሁ፣ ግን ትናንትና ያደረኩትን ነገር ልችል ላላስታውሰው እችላለሁ። ሶ የኔ አይምሮ actually የሚሰራው እንዴት ነው ካላችሁ ኮንስተንትሊ 24 ሰዓት ሙሉ አይዲያ ያመነጫል። ሶ እንደዚህ ብላችሁ አስቡት አይምሯችሁ 30 እና 40 በጣም ክሬቲቭ የሆኑ ሰዎች አንድ ጊዜ ሲያወሩ እንደማለት ነው። literally that's me sometimes even ማታ እንቅልፍ መተኛት አልችልም like እነቃለሁ፣ ምክንያቱም ማአት አይዲያ አይምሮ ውስጥ ስለሚያመነጭ። ስለዚህ የማደርገው ነገር ምንድነው ጆርናሌን አመጣለሁ እጽፋለሁ። ስለዚህ እናንተም ብትሆኑ አንድ ነገር አድርጋለሁ ችግር የለውም አስታውሰዋለሁ በኋላ እንደዚህ ማድረግ አለብኝ ብላችሁ አይምሯችሁን አትተማመኑበት። ከዚህ በፊት ሁልጊዜ አድቮኬት የማደርገው ነገር አይምሯችሁን አትመኑ፣ ወረቀትን እመኑ። ለዚህም ነው day 1 ፕላነር እና day 1 ጆርናልን ክሬት ያደረኩ። እኔ ነገሮችን ፕላን ማድረግ ስጀምር ጆርናል ማድረግ ስጀምር አሁን ወደ 7 ዓመት እያስጠጋው ነው። and then even day 1 ፕላነር እና ጆርናልን ሪሊዝ አድርገው አሁን ገና ሁለተኛ ዓመታቸውን እያያዙ ነው ፕሮዳክቱን አሰ ቢዝነስ አወጣው ማለት ነው። ከዛ በፊት ግን እኔ ለህይወቴ ላይ literally እነዚህ ነገሮች አድርግ ነበር and ትልቅ ለውጥንም አይቼበታለሁ። ሶ እናንተም ብትሆኑ ራሳችሁን ጠይቁ። what if አይምሮ ላይ ዝም ብዬ አይዲያ 1 አይዲያ 2 ብላችሁ ከምትይዙ ወይም ደግሞ it's okay አረሳውም ያንን ነገር አድርጋለሁ ከምትሉ what if actually ወረቀት ላይ በታሰፍሩት። ወረቀትን የመሰለ ነገር የለም። in fact በጣም ብዙ ፈላስፋዎች እጅግ በጣም ዓለምን የቀየሩ ሰዎች ሁልጊዜ ጆርናልን አጠገባቸው ያስቀምጣሉ። ምክንያቱም አይምሯቸው አይዲያን ከማመንጨት ውጪ ስቶር ማድረግን አይችልም። ስለዚህ if አይዲያ ሲመነጭ በኋላ አስታውሳለሁ ብላችሁ ከምታስቀምጡ write it down ከዛ ከአይምሯችሁ ላይ ዲታክስ ታደርጉታላችሁ ማለት ነው። ሶ ኤክስተርናላይዝ አድርጉት የምታደርጉትን ነገር usually። አራተኛ በተቻላችሁ መጠን ኢነርጂያችሁን ማኔጅ ለማድረግ ሞክሩ። ምን ለማለት ፈልጌ ነው? you know sometimes እኔ ታይም ማኔጅመንት ብዬ ማአት ቪዲዮ እንደሰራውላችሁ ኤግዛክትሊ ልክ እንደዛ ኢነርጂ ማኔጅመንት የሚባል ነገር ያስፈልጋቸዋል። ለምሳሌ ብዙ ሰው ቀኑን ሙሉ ይሰራል ከዛ በኋላ ማታ ላይ ይተኛል አይደለ? but usually ስራ መስራት ያለብን actually based on ኢነርጂያችሁ ነው። ለምሳሌ እኔ ልንገራችሁ፣ እኔ በቀን ውስጥ የምሰራበት 3 ወርክ ብሎኮች አሉ። የመጀመሪያው ወርክ ብሎክ ጠዋት ላይ ክሬቲቭ አይዲያዎችን ብቻ የምሰራበት ነው። ሁለተኛው ወርክ ብሎክ ደግሞ ትናንትና የቀሩ ፎሎ አፕ ስራዎችን የምሰራበት ነው። ሶስተኛው ወርክ ብሎክ ደግሞ ለነገ የምዘጋጅበትና ፕላን የማደርግበት ነው። ስለዚህ እያንዳንዱ ወርክ ብሎክ ላይ ኢነርጂን በደንብ አድርጌ ያውቀዋለሁ። ሶ ጠዋት ላይ እኔ በጣም ክሬቲቭ like highly creative የምሆንበትና actually ደግሞ ሃይፐር አክቲቭ የምሆንበት ታይም ነው። ስለዚህ ያ ማለት አይምሮ ይሄን ነገር እያደረግሽ ይሄንንማ ነገር አድርጊ ሊለኝ ይችላል። but you know ያ ነገር ስለማይሰራልኝ የማደርገው ምንድነው ኤኒቲንግ ከክሬቲቭ ነገር ጋር የተያዙ ስራዎችን የምሰራው ጠዋት ነው። ሶ ኢነርጂን በዛ መንገድ ማኔጅ አደርጋለሁ። ያ ሁሉ ሞቲቬሽን ያ ሁሉ ኢነርጂ then ክሬቲቭ ስራ የሚፈልጉ ስራዎች ላይ እንዳለ አወርደዋለሁ ማለት ነው። ከዛ በኋላ ቀስ እያለ ኢነርጂው ሎወር ሲሆን ደግሞ ፎሎ አፕ ስራዎችን እሰራለሁ። ያ ማለት ሪማይንደሮችን፣ ካላንደሮችን፣ ኖቶችን የማይበት ቦታ ነው። ስለዚህ ያን ያህልም ኢነርጂን አልጠቀምም። and then ማታም ደግሞ ሲሆን ለነገ ስለሆነ ፕላን የማደርገው ትንሽዬ little bit of creativity ያስፈልገኛል። again ነገር ለምሰራቸው ስራዎች ማለት ነው። ስለዚህ እናንተ ብትሆኑ በጣም ኃይለኛ ኢነርጂ የሚኖራችሁ የትኛው ሰዓት ላይ ነው? ጠዋት፣ ማታ፣ ከሰዓት find it። ከዛ ትላልቅ ስራ የምትሰሩትን ስራዎች based on that አድርጓቸው። people with ADHD በነገራችን ላይ ታይም ማኔጅመንት ሳይሆን ለነሱ የሚሰራው well I should say ለኛ የሚሰራው but ኢነርጂ ማኔጅመንት ለኛ ይሰራል። ስለዚህ ለዚህ ቻናላችን ላይ actually በጣም ብዙ like ስለ ማኔጅመንት ለገንዘብ የመሳሰሉ ነገሮች ሼር አደርጋችኋለሁ። ግን ሼር የማደርጋችሁ ለእናንተ በሚጠቅም መንገድ ብዬ ነው እንጂ የኔን actual life ብትመለከቱ
አንገናኝም at all። ገንዘቤን ማኔጅ ማድረግበት መንገድ absolutely አንገናኝም። ታይሜን ማኔጅ ማድረግበት መንገድ absolutely አይገናኝም። ስራዬን even የምሰራበት absolutely አይገናኝም። ስለዚህ it's better like ያ ነገር ለኔ ይሰራል። ምክንያቱም again I have ADHD but ለእናንተ ሲሆን በተቻለ መጠን ማአት ሪሰርችን ሰርቼ ለእናንተ ነገር ይሆናል አይሆንም የሚለውን ነገር ነው የምሰጣችሁ። so maybe ያንንም ደግሞ ቲፕ ሼር ሳረጋችሁ ካልሰራላችሁ then I guess ከኔ ጎራ ብትቀላቀሉ ጥሩ ነው። ሜቢ እነሱ ነገሮችም ወደፊት ሼር አድርጋቸዋለሁ። ላስትሊ ሪሴት ሩቲን ያስፈልጋቸዋል። ይሄ ነገር ምን ያህል ጊዜ አድቮኬት እንደማድረግ ታውቃላችሁ። ሁልጊዜ እሁድ ሪሴት ሰንዴ ብላችሁ ነገሮቻችሁን የምትሰሩትን ነገር መልሳችሁ መላልሳችሁ ተመልከቷቸው። ምክንያቱም people with ADHD ሲጀምሩት በጣም with amazing ambition እንጀምርና ከዛ በኋላ ግን like fully chaos ነው ህይወታችን ማለት ነው። ስለዚህ ያ ማለት በዛ chaos ውስጥ የሚቀጥለውን ሳምንት ከገባን ምንም አይነት ስራ አይሰራም እመኑኝ። ስለዚህ the first thing ምናደርገው ምንድነው well at least እኔ የማደርገው እሁድ literally ከሁሉ ነገር ህይወቴን አቆርጠዋለሁ ማለት ሰው አላወራም፣ ስልኬ ዱ ናት ዲስተርብ ላይ ነው ያለው፣ ምንም አይነት ስክሪኖች ላይ አላይም። ስለዚህ አይምሮዬን ዲቶክስ እና ሪሴት አደርገዋለሁ ማለት so that በሚቀጥለው ቀን ሰኞ ኤግዛክትሊ ምን ስራ መስራት እንዳለበት አውቃለሁ። ስለዚህ እናንተም ብትሆኑ እስቲ ቼክ አድርጉ። maybe sometimes እያንዳንዱ ነገር ስትሰሩ አይምሮአችሁ ውስጥ ያ ሁሉ አይዲያ like እንደሌለው ዝብርቅርቅ እንዳለ ቤት ብላችሁ አስቡት። so የሚቀጥለውን አዲስ ሳምንት በዚህ ዝብርቅርቅ ባለ አይምሮ ከምትገቡ በመጀመሪያ አንድ ቀን ወሰዱና ያንን ነገር አጽዱ። ከዛ በኋላ go ahead into the new week ማለት ነው። so reset sunday እጅግ በጣም necessary ነው። in fact reset monthም ያስፈልጋቸዋል and reset yearም ያስፈልጋቸዋል and reset decade ያስፈልጋቸዋል and yeah just reset everything. so እንግዲህ ስለ ADHD ጠቅላላ ሳደርግላችሁ በመጀመሪያ ADHD ያለባችሁ ሰዎች እናንተ መጥፎ ሰዎች አይደላችሁም or ደግሞ even በሽተኞች አይደላችሁም። እሺ ADHD ማለት literally neuro development ነው። ስለዚህ ADHD ላለብን ሰዎችና ኖርማል ADHD ለሌለባቸው ሰዎች እነሱ ዓለምን የሚመለከቱበትና እኛ የምንመለከትበት መንገድ በፍጹም አንድ አይደለም። even vision የምናደርግበት ሀሳብን የምናመጣበት መንገድ አንድ አይነት አይደለም። ለምን የኛ ኒውሮስ like in a different way ነው develop ያደረገው and then ከምንም በላይ ደግሞ በጣም hyper አክቲቭ ነን። ያ ማለት ዝም ብሎ መቀመጥ or ደግሞ like ያለ ስራ መቀመጥ አንችልም። so በተቻለ መጠን ሁሉ ነገር ለማድረግ እንሞክራለን። so ያ በትንሹ እንዴት ልበላችሁ like መንቀሽቀሽ ልበለው ግን not in a bad way። ብዙ ሰዎች by the way በጣም ኢዲዲያ ትቸኩያለሽ፣ ኢዲዲያ ትንቀዘቀዣለሽ ይላሉ but the issue isn't like እንዴት ልበላችሁ እውነት ነው። አንዳንድ ጊዜ ትንሽ ይሰማኛል like ይሄ like ፈልጌ እኮ አይደለም or ደግሞ I wish እኮ ነው ረጋብል ግን እንደዛ አይደለም ምን የምሰራው just አይምሮ እንደዛ አይደለም የሚሰራው literally so ያንን ነገር understand ማድረግ አለባችሁ። ስለዚህ it's not about like ሌላ ሰው መሆን አይደለም or ደግሞ እናንተ ስፔሻል ሆናችሁ ሌላ ሰው እንትን ሆኖ እንደዛም አይደለም። instead አይምሮአችሁ እንዴት ይሰራል የሚለው ነገር አውቃችሁ then based on that መንቀሳቀስ ማለት ነው። so በትንሹም ቢሆን እንግዲህ ስለ ADHD ትንሽ ኢንሳይት እንደሰጣችሁ አምናለሁ። ምናልባት ከቨር ያላደረኩት ነገር ካለ let me know in the comment section and እንደዚህ አይነት ቶፒክ ደግሞ የሚመቻችሁ ከሆነ በረም ባርጌ ያወራበታለሁ። ምክንያቱም እኔ ADHD ያለብኝ OCD ያለብኝ and some ትንሽ ሜንታል ዲስኦርደሮችም አሉብኝ which are amazing በነገራችን ላይ I love them to be honest። ምክንያቱም ህይወቴን እኔ ነው በጣም በብዙ ነገር ረድተውኛል and የውሳኔ ሰውም እንደሆነ አድርገውኛል። ስለዚህ for me ቀድሜ እነዚህ ነገሮች ማወቄ actually ህይወቴ ላይ በጣም ብዙ አይነት ኢምፓክት አድርገውልኛል። so I don't know maybe የሆነ ነገር እንዳወራ ከፈለጋችሁ ሳብ ፓርት ላይ let me know in the comment section። በሚቀጥለው ቪዲዮአችን መልካም ጊዜ ይሁንላችሁ።